ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ እዚህ ቲቪዲ ቤተሰቦች ብቅ ብያለው። ቅመሟ ብቅ ብለዋል። ንጉሱና ንግስቲቱ በነገራችን ላይ ምሽት ዛሬ ማታ ማለት ነው በሀይሚ ቤት ጠብቁን ጠብቁን፣ አዲስ ነገር አለ ተብላችኋል ቤተሰብ ማለት ነው። ትናንትና ቪዲዮ ሰርተው ነበረ እንግዲህ አይቼዋለሁ፣ ግን አልሰራውም ቤተሰብ በነገራችን ላይ ደስ ይላል። አንዳንዴ ሴት ባል ሴት እግር ሚስት ባሏን ስታጥብ ወይም ደግሞ ባል ሚስቱን የሚያጥብ ሰው አንዳንዱ ሰው እንደ ንቀት አድርጎ የሚወስደው አለ። በነገራችን ላይ በጣም መከባበር ነው የሚያሳየው። በነገራችን ላይ ሴትም ልጅ አሁን ባል ድክም ካለው ብታጥበው ምንም ችግር የለም እና ፍቅር እንማር። በነገራችን ላይ ፍቅር 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 የሆኑ ልጆች አሉ ቲክታክ ላይ ፍቅር የሚያስተምሩን እና ብሩኬ ትናንትና ያንን ያስተማረን ሀይሚን እንዴት አድርጎ እግሯን ሲያጥባት እንደነበረ ሀይሚ ራሱ በጣም ደንግጣለች። እና ትለያለህ የእናቱ ልጅ በነገራችን ላይ ምን ጊዜም ማለት ነው እናቱን የሚወድ ወንድ ልጅ ሚስቱን ያከብራል። እኔ ብዙ ቦታ ማለት በአካል ስላየሁት ነው። እናቱ ለእናቱ ሰፍሰፍ የሚል ሰው ሚስቱን በጣም ለሚስቱ ሪስፔክት ክብር አለው። እግር እንኳን ባያጥብ በቃ ያለችውን የሚያሟላ በተቻለው መጠን እሷን አስደስቶ ለመኖር እንትን ይላል። እንግዲህ ብሩኪ ደግሞ የእናቱ ነገር አይታችኋል። ሰፍ ብሎ ነው የሚወዳት የሙሽዬ ነገር በእሱም ብቻ ሳይሆን በሆነች እህቱ ሰምቻለሁ ላይ እንትን ቪዲዮ ላይ ስትናገር የእናቱ ነገር ብላ ስትናገር ነበር። እና ትለያለህ፣ ቀጥልበት ማለት ነው። እውነት በጣም ደስ ይላል። እና ደስ የሚል ቪዲዮ ነበረ ትናንትና የሰሩት እና ቅመሟ ዛሬ ማለት ነው ዛሬ ማታ ላይቭ ላይ ጠብቁኝ ቲክታክ ላይ። ትናንትና ብሩኬ ቲክታክ ላይቭ ላይ ገብቷላ። ያው ጌም ምናምን ሳይሆን አይታችሁ ከሆነ ከግምጃ የጌም ወዲህ ገብታ አታውቅም። እና ዛሬ ቲክታክ ላይቭ ላይ ገባለው ጠብቁኝ፣ ማንም እንዳይቀር ጨረቃ ፋሚሊ ብላለች ማለት ነው። ስለዚህ እንጠብቃታለን። ቅምጥሌን ከብሩኬ ጋር ሆና ነው እርግጠኛ ነኝ ቲክታክ ላይ የምትገባው። ምክንያቱም ብሩኬ ከሌለ ሀይሚ ገብታ ብሩኬ ከሌለ ብሩኬ ገብቶ ሀይሚ ከሌለ ኮሜንት ሴክሽን እንዳለ ሀይሚ የት ናት ብሩኬ የት ነው ነው። እና እንጠብቃቸዋለን አብረን ቲክታክ ላይ በሷ ፔጅ ማለት ነው። እና እወዳችኋለሁ ቤተሰቦቼ፣ ፍቅሩን ያድላችሁ ነው። ሌላ ምንም አይደለም። መልካም ቀን ምሽት እንግዲህ በቅመሟ ቤት እንገናኝ። ቲክታክ ላይ ቪዲዮም ይሰራሉ ብዬ አስባለሁ። እወዳችኋለሁ። ባይ ባይ።